ፎቶ እየተጠቀመች ነበረ እንዴ? እንዴት የሶፊ አድናቂ ነው እንጂ መሆን አለባት የፈኪ አድናቂ ነው እንዴ መሆን አለባት? ውይ ከሰረች እንዴች ልጅ ብስሚላህ። ቆይ ሸር ሊያርገው ነው መልሽ ማለት ነው። እምቢ አለኝ። ገስት ላኪ ሌላ ሰው መስያት ነው እንዴ? ዛህራ ነኝ እኮ ውዴ፣ ረስታኝ ነው መሰለኝ። ምስኪን ነይ 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 ዛሬ ነይ እጠርብሻለሁ። እንዴ የፈኪ አድናቂ ሆነች። ነይ ግቢ ነይ ግቢ። ፈኪን አትወጃችሁም እናንተ? አረ እኔ እንደዛ አይደለም። አለመውደድ የምናገባኝ እኔ ማንንም እኔ እንትን አልልም። ያው በሚዲያው ላይ የሚዘዋወረውን አይቼ ነው እንጂ እኔ ማንንም እንትን አልልም። አልነቅፍም ነው አልጠላም ማለቴ ነው። እቺ ራሱ እኮ አሽቃባጭ የሆነ እኮ ነው። እቺ ዙዙ የምትባይ ማለት ነው። ማናት? አሽቃባጭ ሆኜ ነው አለችኝ እኮ። ማናት ዙዙ ደግሞ? ሚጡ። ኦኬ። አይ እንደው ለማሽቃበጥ ፎሎ እና ላይክ ለማግኘት ደግሞ አታገኝም። ሶፊን ቢደግፊ ነው ፎሎ እና ላይክ የምታገኘው። ለምን ተበደልኩ ብላ ቅቅስቅስቅ ብላ የምታለቅስ እሷ አይደል? ግን እኔ አላሁ አለም ግን እውነት አይመስለኝም። አላሁ አለም እንደዚህ እያለቀሰች ወላሂ ሰውየውን በጣም ነው የምትወደው። ምስኪን ነፈር መድኃኒት አድርጎባት ነው ግን መድኃኒት ፍቅር እንዲሆነ መጣፎ ፍቅር ጠፋ ይሆን? ፍቅር በእውነት እንደዚህ ነው። ፍቅር ነው እንደዚህ ነው። እኔም አሁን አፍቅሬ ነው ያገባሁት፣ ግን እንደዚህ ፍቅር ነበር። አረ እንደዚህ አላብድም። የኔ የውሸት ፍቅር ነበር ማለት ነው። እኔ ራሴ ይላለሁ እኮ አንዳንዴ ማለት ነው። ምን ይላለሁ መሰለሽ? ሰዎች እኮ አሁን አፍቅሮ ወይም ደግሞ ተጋብቶ ምናምን ይፈታሉ። ያን ሰዎች ውሸት ነው ወይስ ምን አይነት ፍቅር ነው? ምን አይነት ፍቅር አሳልፎ ነው? አሁን ያለ ሰው ፍቅር ይላል፣ በፊቱ ሰው ደግሞ ፍቅር ምንም አይመስልም። ይገርማሉ እኮ እኔ በጣም ወልጄ ነው እንግዲህ የልጆች እናት ነኝ፣ ወልጄ አለው አልሐምዱሊላህ። ግን አሁን እንደዚህ የአሁን ጊዜ ሴቶች ሳይ ማለት ነው ለካ እኔ የኖርኩት የውሸት ፍቅር ነበር እንዴ ይላሉ። አንቺም ሆነ አሁን አፍቅሬ እንዴት ነው የሚፈቀረው? እኔ እኮ በቃ የመጀመሪያ ሴት ልጅ እኮ መጀመሪያ ቀስሟ ከተሰበረ ለወንድ ልጅ ቦታ የላትም። እውነት ነው ወላሂ። ምን እኮ አሁን እቺ ሶፊያም እኮ አይፈርድባትም ማለት ነው። ምን መሰለሽ እሷ እኮ መጀመሪያ እኮ ስደት ሀገር ያለች በስልክ እየጀናጀነች እየኖረች አውራ ቆይታለች እስካሁን ድረስ ማለት ነው። ከዛ በኋላ ግን እሱ እኮ አሁንም መጥቶ እኮ ይቅርታ የሚጠይቃት እኮ ነው ይመስላት እንዴ። እሱ እኮ በቃ አልፈልጋትም አለ አይደለ? በቃ አልፈልጋትም አለ። እሷም የራሷን መንገድ መያዝ አለባት። ግን እንዴት መሰለሽ አልፈልጋትም ብሏል አይደለ? ለወደፊት ደግሞ አይምሮዋ በቃ ተመርዟል። አይምሮዋ ትክክለኛ ሀሳብ አያስብም ስቲል እስካሁን። ቢኮዝ ማንም ደግሞ አይቀርባትም፣ ማንም አይጠጋትም። ገባሽ አይደለ? ሴት ከባሏ ጋር ከተለያየች በኋላ በተለይ እኛ አገር ገለልተኛ ነው የሚያረጉሽ። መጀመሪያ የሚያጨበጭቡልሽ ሁሉ አብረሽ የሚበሉ ሁሉ አብረው በቃ ከቂጥቂጥሽ የሚሄዱ ሁሉ የሚያመሳስል ሁሉ ከባል ትዳር ሆነሽ ከጎንሽ የሚቆምልሽ የለም። የእናትሽ ልጅ ራሱ ከጎንሽ አትቆምም። ብቸኛ ነው ሆነሽ ምትቀሪ። እውነት ነው። ኤምባሽ እንደ ሶፊ ነው ኤምባ ብቻ የሚቀረው ማለት ነው። እንደዚህ ያንን ደግሞ ማንም አይረዳው። ማንም አሁን እቺ ልጅ እንደ አብሽር ከጎንሽ ነኝ ብሎ እንኳን የሚጠጋ ሰው የለም። ሁሉም በቃ ባዳው ምኑም የራስዋም ዘመድ
ለሱ ብላ ነው በቤተሰብ ወጣ ብቸኛ ሆና የቀረችለት። ይሄን ያረጋኛል ዓለም አላሰበችም። ገባሽ? እና ደረሰብኝ ነገር ስለሆነ ነው አይምሮዬ ተመርዞ ነበር። ግን አሁን ወንድ ራሱ አፈቀርኩ ብሎ ሲመጡ ራሱ ያስጣላኛል። አልወድም። ይቅርታ አድርግልኝ። እንደዚህ ሁሉም እንደዛ ነው እኮ ለዘራ የመጀመሪያ እኮ አፍቅሮ የሚጎዳ ሰው እኮ የለም። በፍቅር የጎዳ ሁሉም አለ። ሁሉም ሴቶች ላይ ውስጥ ላይ እኮ ህመም አለ። አፍቅሮ የሚጎዱ ማለት ነው። እንደ መጀመሪያው አይደለሁም። አሁን እኔ በቃ አሁን ወንድ ራሱ አፈቀርኩሽ ምናምን ሲለኝ ቦታ አልሰጠውም። አም ሶሪ ይሄን ያህል ሴንሲቲቭ አይደለሁም። ለምን ሁሉም እንደዛ ምን እኮ አሁን ግን ሳየው ሁሉም በቃ አሁን ሶፊ ምስኪን በጣም ነው የምወዳት ባይዘው አሁን እኔም እወዳታለሁ እኮ ሶፊን። እኔም ደስ ትለኛለች ማለት ነው። እኔ እኮ በፊት ሶፊን አልወዳትም ነበረ። በሽስማ ትንሽ በጊዜ በኋላ ያኔ ቶፊቅ ጋር ተጣልተች በኋላ ሳብስክራይብ ምናምን እኮ ልጆቹ እኮ አረባረቡት እኮ ያን ጊዜ ጀምሬ በቃ ሶፊን ወዳለሁ ማለት ነው። ሶፊን መከታተል ምናምን ጀመርኩ። እኔ ድሮም ታሳዝነኛለች፣ ያቺም ታሳዝነኛለች፣ እቺም ታሳዝነኛለች። ምክንያቱም ሴቶች ናቸው። ወንድ አይ ግን ብዙም አይከታተልም እውነትን መናገር ማለት ነው። ኖ እኔ መከታተል ሳይሆን ህይወት ታሪካቸው ሲናገሩ አሁን ያቺ በተለይ የህይወት ታሪኳን ስትናገር ታሳዝነኛለች። እቺ ፋኪያ ናት ማናት የምትባለው ደግሞ ስሟ ጥሩ አይደለም። ስሟ ማን ነው እስቲ ጥሪልኝ ባለ ፋኪ ማለት እኮ ጥሩ አይደለም። እንደ ሲሞና መላትሽ ጀመርሽ። ሄሎ አዲስ ሰው ማን ልበል? እንኳን ደህና መጣችሁ። ዌልካም ብለናል። ሴት ነው ወንድ ነው? አይ ሴት ነኝ። እንዴት ናችሁ? አለን አልሐምዱሊላህ። ሰላም ነሽ? አለን ሁሉ ሰላም ነው። ሁሉ አማን አልሐምዱሊላህ። እንግሊዘኛሽ በጣም ረዝመዋል። ኧረ እኔ እንግሊዘኛ አይደለም ያወራሁት እንዴ? ኧረ እኔ አወራሽ አላልኩም። ስምሽ በጣም ረዝመዋል። ኦኬ ይቅርታ። እንግዲህ ኦኬ ያለ ነው ደወሬ እኔ ማለት ነው ሁላ ያያቸዋለሁ። ስለነዚህ ልጆች ብቻ ሌላ ለምን ሌላ ነገር ብታረጉ ጥሩ ነበር። እውነት ጥሩ ነው፣ ግን አንዳንዴ ሌላ ነገር ምን እናርግ? ምን ማረግ? የምሬ ነው። ፎሎ ይበዛባቸዋል። የሆነ ቶፒኩ ሌላ አዳዲስ ነገር አለ አይደለ? ነው ስለምትወዷቸው ነው እነዚህ ልጆች ሁላ ያያቸዋለሁ። ይሄ ፒክቸር እየቀያየራችሁ ሩታና እንደሚማን ነው አብርሽ የሚባሉ ልጆች ሁሉ እነዚህ ነው ያያቸው። ኦኬ እኛ የተለያየ ሀሳብ ምናምን ቢሆን ደግሞ ጥሩ ነው። ጀስት በቃ እንደዛ ለማለት ፈልጌ ነው። አይ እኛ አይደለም ምንም ጥላቻም የለኝም ምንም የለኝም። ጀስት እንደ ሀሳብ ነው። አይ እኛ በስልካችን በራሳችን እኛ ውስጣችን ያለ ነገር አታቂም አይደለም። ምን እንደምናረግ አታቂም። ውስጣችን አላህ ጥሩ በቃ እኔ ከተመቻችሁ ጥሩ እንዲሁ በቃ ዝም ብዬ እስኪ እኛ በነገራችን ላይ እናትዬ በነገራችን ላይ ትንሽ ፎሎሽን አሳድጊና ነይና ታወሪያለሽ። ስላልፈለኩ ነው በቃ እኛ በቃ ልሽ ተኛ ዝቅ ያልሽ ስለሆነች ዝቅ ታለ ሰው ጋር እኛ ነው አትወጣ ዛራ በእናትሽ ዝቅታና ከፍታ ምንም እኔ ስለማሽን እምስሽን ጥለሽ ቂጥሽን ጥለሽ እየጨፈርሽ ትናገሪያለሽ። አስወጣት እንዴ ያፋል አንቺ 230 እኮ ነው ያላት ፎሎ 230 እኮ። አንቺ ደግሞ አላየሁም። እኔ እኮ ቤት እራሱ አላየሁም። ወንድ መስሎኝ ነበር። እዛ ቤት ተደባድቤ ነው የመጣሁት። አሁን እኔ ተዋግቼ የመጣሁ ሰው ነኝ። ቶሎ ነገር ስለማልፈልግ ነው ቶሎ ሲቤ ያስገባሁሽ። እኔ ነገር አልፈልግም። አረ በይከምላክ እዛ ጋር ይቅርብኝ፣ ፖዚቲቭ ይቅርብኝ። እኛ ወላሂ የራሳችን ነገር እያወራን ነው። እኛ ወላሂ ሌላ ነገር አይደለም የምናወራው። ስለ ሩታዬ ስምም አላነሳንም። ሌላ ወሬ ስሙ የቅድሟ ልጅ ማለት ነው። ለምን አጠፋ የምትለው የቱን ቪዲዮ እንደሆነ ታውቃላችሁ? ቆይ ላሳያችሁ።
እስቲ አውጪ በአላ የቱን ነው? የቱን ቪዲዮ ነው? የምን ቪዲዮ ነው? እኔ እንጃ። እንዴት ቪዲዮ ያጠፋል? ድራማ ነው ያለችው። የሆነ ቪዲዮ አጠፋ ብላ ወይ እቺ አር አላጠፋም። ይሄ ቪዲዮ እስቲ ምን አገባት? ወይ የቲክቶኩን ቪዲዮ ይሄ ቪዲዮ ከኋላ ያለች ሩታ አይደለች እንዴ? አዎ ለምን አጠፋው? አላጠፋውም እኮ አለ ፍሬንዱ የሆነ ሰው ያያ ማን የሚጠፋ አብርሽ ቤት እኮ አለ። አሁን ራሱ እጃችን የመለስኩት እኔ ልጅቷ ምን አለች? ድራማ ስለሆነ ነው ያጠፋው በግድ እዚያ ግን ድራማ ስለሆነ ነው ያጠፋው አለባክሻል። እኔ ደግሞ በቃ ሌላ ቪዲዮ አጥፍቷል በ2 ደቂቃ ውስጥ ነው ያጠፋው አለች። እሺ ላኪ አልኳት። እኔ ላኪ ለሰደብኩሽ ይቅርታ ልጠይቅ እሺ አለችና ወረደች። ስትወርድ ይሄ ላከች። ያ ረቢ አረ ነፍሳ ጥፋት የምን ቪዲዮ ጠፋት? እኔ እኮ አሁን እጄን የመጡት እኛ ምን አገባን? ቢያጠፋስ ምን አገባሽ አንቺ? ምን አገባን እኛ? ቢያጠፋው ባያጠፋው እየተሳድ ኮሜንት ላይ እየሰደቡት እኮ ነው ልጁ። ፍሬንዶቹ ያያ ፍሬንድ የተቀበላቸው ማየት ይችላሉ። ሌላ ሰው የማያየው ግን እየተሳደቡ ምን አገባሽ? ቢያጠፋስ? ቢያጠፋ ምን አገባኝ? ስልኩ ልብሱ አለች ልብሱ ተዳኒ ጋር ቪዲዮ የሰራች ጊዜ ነው ይሄ ልብስ የለበሰችው። ወይ ጉድ ፈላ። እንደው ቂጤን ከፍታ ያሳይ እንዳትል ተዳኒ ጋር ጸጉር አያያዟ ማለት ጸጉር አያያዟ ልብሱ ተዳኒ ጋር የሰራች ቀን ነው የለበሰችው። ስለዚህ ዳኒና ሩታ የተዋወቁ ፊልም ነው የሰሩት። ቀን ውስጥ ማለት ነው። በቀን ውስጥ ማለት ነው። አንድ ቪዲዮ ብቻ ነው እንደሚሰራው ሰው ልጅ ኢትዮጵያ እኮ ነው ያለው ሰው ልጅ። ይኸውልሽ የአልሚ ጓደኛ ሆናለች። አልሚ ጓደኛ ስለሆነ ተስፋ ጋር ቀን ሙሉ ስታወራ ስለምትውል አእምሯ ተደፈነ። አረ እንቅላት ነፍሷ ራሱ ይደፈናል። ብስሚላህ ነው የፈለገ ቲጂዬ አይምሯ ቢደፈን ማለት ነው። ልንገርሽ ቲጂዬ አይምሯ ቢደፈንም ማለት ነው እኔ ከፈለገ ሰው ጋር ለምን ድራማ ሰርቶ አይመጡም? አያገባኝም፣ አይጠቅሰኝም። እኔ ዘራዬ ከሰራች ማለት ነው ቀን ውስጥ ኢትዮጵያ ውስጥ እኮ ነው ያሉት ልጆቹ ማለት ነው። ቀን ውስጥ የት ቦታ ነው የሚደርሱ? ቪዲዮ እኮ ደቂቃ ቪዲዮ እኮ የሰሩት ይኸውላችሁ፣ ይህን ቪዲዮ የሰሩት መቼ መሰላችሁ? ማነች ተነ ድንግል ማርያም በፊት ኢትዮጵያ የገባችው ልጅ ማን ነበረች? ቤቲ ነው ማለት ነው። ተሷ ጋር እሷ የመጀመሪያ እሷን ያገኙ ቀን የሰሩት ቪዲዮ እኮ ነው። ቪዲዮ እንዴት ነው ብሎክ ማድረጊያ? ቲጂ ብሎክ አድርግልኝ እቺን ልጅ ነቀረት በእናታቸው ብሎክ እኔ ቦልካታለሁ። አዎ ቦልካት ደንቆሮ ወይ ደንቆሮማ አንቺ ነሽ። እኛ ደንቆሮ አይደለንም። አልሐምዱሊላህ አይምሮ ሰጥቶናል። ማሻአላህ ተባረካላህ። የት አለ? ጽሁፍ ነው። አዎ ጽሁፍ ነው። ደንቆሮ ይጥፋሽ። በምን የጻፈችው አይታይም እኮ እኛ ጋር። ደንቆሮ ይጥፋሽ ባለጌ። አረ ራሱ በውስጥ ነው እንዴ? በውስጥ ነው። አረ ይኸው እንትን ላይ ነው። በውስጥ አይደለም። አይታይሽም እንዴ? ይኸው አይታይም እኮ እኛ ጋር ኮሜንት እንዴት ጋርጋት እንዴት ነው? ቆይ ብሎክ ማድረግ ያገኘው ያረጋታለሁ። ኦኬ ብሎክ አሁንም እየጻፈች ነው። አረ እንጃ አባቷ ብሎክ በቃ ዳሴት በቃ አጽፍም ካሁን በኋላ አረ እንደዛ ይቀመጥ ነፍሳ ይቀመጥ። አውዝ ብላሂ ምን አይነት አንዳንድ ሰው እኮ ምን ሆኖ ነው? ምን ያደረሰባት? ምን ቀረባት? ደግሞ እኛ የምናወራው የራሳችን ጉዳይ ቶፒክ፣ ሌላ ነገር ቢቀየሩ አይሻልም? እናት የቀንዲያት መንፈስ የተወጋ ይሆን? እኛ ስለራሳችን ነው የምናወራው። ለምን እንቅፋቱ ነው? ያላቅም ብቻ ሰው ጭንቅላቱ ምንድን ነው? በአላ ምን አይነት ምንም ሆነ ማለት ነው። ዛሬ ምንም ሆነ ማለት ነው። ግን እኛ መውደዳችንና
እነሱ መከተላችንና አይቀርም ምንም ሆኑ ማለት ነው። እነሱም ደግሞ መስራታቸው አይቀሩም፣ ይቃጠሉ። ምንም ማድረግ አይችልም። አሁን እቺ ልጅ እኮ እንደዛ ብላች ብለን እኮ እኛ የምንሳደብ እኮ ፎሎ እና ላይክ ፈልጋን እንጂ ሌላ ነገር ፈልጋ አይደለም። የትም አይደርስብንም ማንም ሰው ማለት ነው። ስለዚህ ዝም ማለት ይሻላል። ብቻ ከባድ ነው። ብቻ በሰው በማያገባው ነገር ለምን ጥልቅ ብሎ እንደሚገባ ነው ግራ የገባኝ። እኔ አንድን ሰው አያገባኝም። በቃ እኔ ራሴን ነኝ እንጂ መምሰል አለብኝ፣ ያንን ሰው አይደለም መምሰል አለብኝ። አይ እኔ ራሴ በቃ አሁን ቲጂ ቅድም እንደዚህ ብላ ፎቶ ላከች ያለችው ቤት ማለት ነው። ገና ለገና የሀይቋ እንዳትነኳት ቲጂ በምታምኘው ሃይማኖት ምናምን ብላ ለፍልፋ ስትወጣ እኔ ነገር አልፈልግም። ምን አጨነቀኝ? በሰው ስራ አዳሜ በተሳደበች ምን አገባኝ? ወይ ሀይቋ ማለት ነው። ሀይቋ በፊትም እኮ እኔ አብረሽና ሩታ ራሱ አቀናብረ ቤት የለቅም ራሱ ኮሜንት ላይ ሩታ ብቻ ነው የምትለቀው፣ ሩታ ጽፈት ብቻ ነው የምትለቀውና ላክ የምትስጥኝ ማለት ነው። ሀይቋ እቺ አያር ደሞን ሲ ፎሎ አይደለችም። መጀመሪያም ቆይ ምን አስቦ ነው? እኔ እኮ ግራ ገባኝ። ቅድም እኮ እኔ አልሰማሁም ምንም ነገር ማለት ነው። እዩና ቅድስት ቤት መጥቶ እያወሩ ነው የሰማሁት። አይ እኔ ሰምቻለሁ፣ ግን ምን አገባኝ? እኔ ወረድኩኝ ከገዝታ አልሰማም። ምን አገባኝ? ምን ቤት ነኝ? ገባሽ አይደል? አይ በማያገባኝ ነገር ለምን ገብቼ ራሴን አሳምማለሁ? አራ ላልቢ ሆነ ብቻ ያስጣችሁ እንጂ ምንም ማለት ምንም ማን አይችልም። እኔ መጥፎ ለምን እኔ መጥፎ ሆኜ እናት አባቴን አሰድባለሁ? አስቢው፣ በስንት ሰው ነው እናት አባቴ ያም ሆኖ ሁሉም እኮ የእናትና የአባት ቦታ ነው ስድብ የሚደርሰው ማለት ነው። መቼም ያ ነገር ደግሞ ጥሩ አይደለም። ራሳችንም እኛም እኮ ነገ እኮ እንወልዳለን። እኛም እኮ ልጆቻችን የት እንደሚደርሱ እኮ አናውቅም፣ ፈጣሪ ነው የሚያውቀው። ስለዚህ እኛም ነገ እንደዚህ ነው የሚሰድቡን ማለት ነው። ነገር ማፍራት መደማመጣችን። እሺ ምንድነው ችግርሽ? በቃ ችግርሽን ተናገሪ። ድራማ ነው ድራማ። እሺ ድራማ ሆነ አይደለ? በውስጥ የምታውቂው ነገር አለ? ስጪን፣ ማረጃ አለሽ? እኛም ራሳችንን ሰብስብ እንድናረግ ተባለች ስትባል አለኝ። እሺ ያለሽን አሳየን። ይኸው የአሁኑን ፎቶ አምጥታ አሳየች አሉ። ቆይ ድራማም ቢሆን ማለት ነው። ድራማ እየሰራው ልጆችን እኛ እኮ እያየን አይደለም? እየከተሉ አይደለም? ልጆቹ ብዙ ሰዎች ካልፈለገች አለማየት። አዎ ድራማ የያየው ልጆች ጋር ሄደ ለምን ታይም ቢሆንም ደግሞ ድራማም ሆነ ምንም ሆነ እኮ ለምን ዝም ብላ አይታይትም? ማያተው ግድ ነው። አላይም ካልችም ግዱ ነው። ማን አስገደዳት? አይደለም እዚህ ጋር በዛ ህዝብ መሀል እኔ ልታይ ማለቱ ጥሩ አይደለም። ገባሽ አይደለ እህቴ? አሁን ቢስሚላህ ራሳችንን ስብስብ ብናረጋ ይሻላል። አረ ቢስሚላህ ይሻላል። እንደዛ ቢስሚላህ ምን ያጋራል? ምን ያጋባል? እንደዚህ እከለ እንደዚህ ያለች ማለት ብቻ ነው ትርፉ። ይኸው አሁን ምን ትርፉ? ስንቱ አፍ ተዘረጠጠ። ስንቱ መሰለሽ አፉን የከፈተው። እንዴት ነው እኮ እሷ እኮ እናቷና አባቷ እኮ ይሄን ትሰራለች ብላ አይደለም ስደት መጣችው ማለት ነው። ግን እሷ እዚህ ጋር ይሄን ነገር ሁሉም እኮ ማውራቱና ስም ማጥፋቱ እኮ ጥሩ አይደለም። ኧረ ብስሚላህ እናት አባት ማለት እንደ አመት የሚኖር አለም ነው እንደዚህ የሚሆነው። ኧረ ተኝ እናቴ። አሁን እከሌ እንደዚህ ምን ያቀረን? ድራማም ሆነ ምንም ሆነ ይስሩ ይድገበት። እኔና አንቺ አሁን እንደዚህ ቁጭ ብለን ገባሽ ብንሞትስ ማን ያውቃል? እኔ ሲሞት ራሱ እኮ አንቺ አይ እከሌ እንደዚህ አይነት ልጅ ታሞታች እንደምትለኝ እንጂ ምንም አታውቅኝም። እኔ እንዴት እንደወለድኩት እንዴት እንደሆንኩት የት እንዳሉት አታውቂ።
ኖራችሁ አጠቅሙ። እናንተ ሁለታችሁ ኖራችሁም አልጠቀማችሁም። ምን ነው ምን ሆነሽ ነው? አር ቤት ገብቼ ማለት ነው። አሬኛ ቤት ገብቼ ሙልጭ አድርጌ ሰድቤያት ወጣ። አርችን ነው ማለት ነው። ያችን ነው የኛዋን ሙልጭ አድርጌ አንቺ ማትረቢ አንቺ ድንጋይ ብያት። ለምን አሁን ቤት የከፈቱት ልጆች አለኛ ልጆች? አዎ የፍቅር ነው። አይሷን እንኳን ሩታን እና እሷ ሙልጭ አደረኳቸው እና መጣ ነበር። አንቺ ቅማላም ቆሮቆንዳ እያለች ነው። ዛራ ኮመንት ጻፊላት። ዛራ ኮመንት ጻፊላት። እኔ ቤት ነች በያ እኔ ቤት እየሰደበች ነው። No more bad word baby crazy people. ቲጂና ታስገባት እየተባለ ነው። ወጣች ቲጂ ራሷ እሱ ቲጂ ዛራ ያስማኝ ድምጽ አንድ ቁጥር ላከች። ቲጂ ልትገባ ነው አሁን። ቆይ ማን ቤት የከፈቱት? ቅድስት ናት አይደለም? ኤአር ነው። አንዳንድ ቁጥር እያለከች ነው።